በመስቲ ኡስታዙ መስጊድ ውስጥ እንዴት ነበረ የሚያስተምረው? እንዴት አይነት በምን አይነት መንገድ ነው የሚያስተምረው? እኛስ እንዴት እያስተማርን ነው? which one is best? እንግዲህ እሱን ለአድማጭ እንናገራለን። በመስጊድ ደረጃ አስቡት። ቤተ መቅደሳችን ውስጥ እኛ ከቅዳሴ ስርዓተ አምልኮ ውጪ ምንም አናረግም። እርግጥ ነው እነሱ ስርዓተ አምልኮ ነው የፈጸሙት፣ ምክንያቱም ወሲብ አምልኮ ነው ስላልኳችሁ ማለት ነው። ከቪዲዮ ላውጣው እንዴ ቪዲዮ ለተንተርሰን ብንል እስከምትከፍተው ድረስ እኔ ስለሚራጅ ልንገረው። እሱን ትቀጥላለህ። ማና ከማይኩን ራሱ ያነሳም ሀሳቡ እንዳይቀላቀል አነሳው። አንዴ ከተነሳ ብዙ ይቀጥላል። that's your topic though dude። አንተ እሱን በደንብ እንትን ትላለህ። ስለ ዶግ ኤክስፕሬስ መስማት አትፈልግም? ዲል አይፈልግም። እኔ ልጨነቅልሽ እዚህ ስሙት እንኪ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ጋብቻ እንደምንታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። እዚች ጋር ዒባዳ ማለት ምን ማለት ነው ብያቸዋለሁ። አምልኮ ነው ብያቸዋለሁ። ሉክ ህፃናቶች ናቸው ያሉት መስጊድ ውስጥ ነው፣ መንገድ ላይ ምናምን አይደለም። ህፃናት ምናምን ይኸው ሰላት የሚሰገድበት ማለት ነው። እዛ ላይ ነው። እሱን ልብ ብላችሁ ተከታተሉ። ኢባዳ የሚለው አምልኮ ነው ብያቸዋለሁ። ኢባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ፣ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብቷችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጊያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላል የሚለው ሂደን በዒባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ ሶስት እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው ሚስቱን የሚገናኘው ታውቃላችሁ? ቶሎ ቶሎ የሚሄደው ወዴት ነው? ጫርጫር አድርጎ ቁብ ነው አይደል? አሁን ትንሽ ጫርጫር አድርጎ ቁብ ነው ወይ? ቶሎ ቶሎ ወዴት ነው የሚሄደው? ጥሬውን ለመልቀም ነው ዶሮ ቶሎ ቶሎ ይሄዳል ሲሉ፣ አሁንም ጫርጫር አድርጎ ጉብ ይላል። አሁንም ጫርጫር አድርጎ ጉብ ይላል። ቶሎ ቶሎ ሚስቱ ላይ ይወጣል። ጫርጫር አድርጎ ጉብ ይላል ማለት አሃ አሁን ገባሁ። ሩኪ አሃ ጥሬውን ለቀም ያደርግና ሚስቱ ላይ ይወጣል፣ ወሲብ ያደርጋል። ስለዚህ ማንም ሰው እንደ ዶሮ ቶሎ ቶሎ ብሎ ከሚስቱ ጋር መገናኘት አይችልም። ስለዚህ ሙስሊሞች ዶሮ ይበልጣቸዋል። አንድ ስሟቸው ኡስታዝ በደንብ ነው የሚያብራሩት። መስጊድ ውስጥ ነው ጋይስ፣ መንገድ ላይ ምናምን ወይ ደግሞ የሆኑ ግለሰቦች ያወሩት ህጻናቶች አሉበት ማለት ነው። ኤግዛክትሊ ያ እንግዲህ የፈጣሪ ቤት ውስጥ ነው። እኛ ቲክቶክ ላይ ሐዲሱን ብናነበው ለምን ይሸማቀቃሉ? መስጊድ ውስጥ እየተነበበላቸው ስሙት። ሶስተኛ ወጣቱ እኮ አፍሯል። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው ሚስቱን የሚገናኘው ታውቃላችሁ? አሁንም ትንሽ ጫርጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫርጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 ያረጋል። አረጋለሁ የሚል ካለው እሸት አረጋል። ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ኢባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ራስን እያወደ ወይኔ ጉዴ ይሻለኛል አለ ሰውዬው። በጣም እንደሳሱ እየነገሯቸው ለምን ሲባል ያገኙትን ነገር ሊጡንም ካገኙት ወዬ ነው፣ ይሄ ሀባቡንም ሲያገኙት ወዬ ነው። እና
ራሳቸው ቶሎ የመቆየ ራሳቸውን ተቆጣጥሮ የመቆየት እንትን የላቸው። እነዚህ አይነት ደግሞ ለስሜታቸው በጣም የሚጋለጡ ሰዎች ደግሞ እንደማይቆዩም እየነገሯቸው ነው። አክቹሊ ያው የውሻ ሌላ ታሪክ ነው፣ ግን እንዴት እንዲህ አሰናስለ የተናገሩበት መንገድ ብንጨርስ በጣም ደስ እና ኮንሴፕታቸው ምንድነው? የፈለገ ጀግና ነኝ ብትል እንደ ውሻ ረጅም ሰዓት አትቆይም። እሺ ሙስሊሞች አትቆዩም። ወንዶቹ ነው፣ ሴቶቹን አይደለም። ስፔሻሊ ወንዶቹን ነው እየተናገረ ያለው። ሴት አይመለከታትም። እዚህ ውስጥ ሰደቃው ለሴት ነው የሚለው ራሱ እኛም ጥያቄ ያለብን፣ ኢባዳው ለሴት ነው የሚለውን ጥያቄ ያለብን። ምክንያቱም እሷን አርካት የሚለግ የለም። እሳቸው ከራሳቸው እየተናገሩ ስለሆነ እኔ አላቅም በግሌ። ወደ ቶፒኩ እንምጣና እንደ ውሻ አትቆዩም እያወዳደሩ ነው። መስጊድ ውስጥ ነው። አሁንም ልብ በሉ። ኧረ ቆይ አስጨርሳቸው። ቆይ የመጨረሻ ላይ ደግሞ እግዚኦ ነው የምትሉት። የአህያው ጋር ይሄዳል ደግሞ ያ ልጆቹን ግን ልብ በሉልኝ። ቪዲዮ በየቪዲዮ ማለት ስለማላቆሙ ለምን አይነት ልጆች ነው የትምህርት እያስተማሩ ያሉት? ህፃናቶቹን ልብ በሉልኝ። ገብታችኋል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንዳውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለው ካለ እንቃርጋ ዝም ነው የምትለው ሴትዮ አጥለቀው። ስለዚህ አንተ እኔ እንዲህ አረጋለሁ ብለህ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ይላል። ሶስተኛው ዘከር ምንድን ነው አልገባንም። ዘከረ ማለት ያው በጨዋ አማርኛ ብልት የአህያን አያክልም እያሉ ነው። እንግዲህ ይህንን ነው እያደረጉ ያሉት። ይስቃሉ። እኛ ስንናገር ነብዩን ይሳደባሉ ይሆናል። እኛ ስንናገር በነገራችን ሙስሊም ወገኖቻችን ይሄን እየሰሙ ይሆን? አሁን በዚህ ሰዓት ዓለም እየሰማችሁ አይደል? እንዳንተ ተቀላል እንዴ? ባሮኪ አይ ቃሉን ጠራኸውና ምን ማለት ነው አልክ? አንተ መሰለ የዘከረ እንዴ ማስታወስ እንዴ? ዝክር እኮ ነው። ዝክር ላይ ላይ አሁን መሰለ ዘኬ ቤትና ምን ዝክር ላይ መዘከር ማለት ማስታወስ እንደማለት ነው። ለምሳሌ የሆነ ዝክር ልታረግ ትችላለህ። በጻድቅም ስም ሊሆን ይችላል። እንግዲህ በጻድቅ ስም ይሰጥ የጻድቁን ዋጋ ስለሚያገኝ እንደምታውቁት ማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ጀምሮ የምናገኘው ታሪክ ማለት ነው። በቃ ዝክር ነው። በቃ ይሄ እንደው መንፈሳዊ ስራ እየተሰራ ነው። ድሆችን እያበላን ድሆችን የሚያጠጣ ይዘክራል እኮ ታዲያ ዲር እንደዛም እኮ ካልክ ኢባዳ ነው። ይዘክራል። ኢባዳ እኮ ነው። አምልኮ እኮ ነው። ሰላት እንትን ወሲብ አምልኮ ነው እያደረጉ ይቀጥላል እኮ ስሙት አሁን ምን እንደሚሉ አለኝ። እንግዲህ የኔ ያክላል የሚል ካለ ማሳየት ይችላል። ኡስታዝ ሼባ ያቁሙና ማሳየት ይችላል። ማሳየት የኔ ያክላል ያክላል እንዲቀለ ያውጣና ያሳየን እዚህ ውስጥ እያሉ ያናፋሉ ኡስታዝ። እና ምን ቢል ብሎ አንድ ጀለስ ኮሜንት ላይ ጌታው ይሄ ናሽናል ጂኦግራፊ ነው ባለኛል። መስጂድ ውስጥ ነው። መስጂድ ውስጥ ነው። ግን መስጂድ ውስጥ ነው። ተመልከታቸው እስኪ ወጣቱ ማለት ነው። ወጣቱም ቅና ያልቁፍ ነው የሚስቁት ምናምን ራሱ ማለት ነው። ማለት እኔ ሙስሊም ወገኖቻችን እኛ ስናመጣው እንደው ከወገብ በታች ብቻ ነው። እስቲ እዩት በእናታችሁ እንደው ሼክ ተብሎ ኡስታዝ ተብሎ ቁጭ አድርጎ ወጣቱን እንዲህ ሲያስተምር እንደው ይሄ አሁን የዘላለም ህይወት ምኑ ያለው በእግዚአብሔር ስም። እስቲ ሙስሊም ወገኖቻችን መጽሐፋችሁ እንደዚሁ ነው የሚያወራው። ኡስታዞቻችሁ እንደዚሁ ነው የሚያወሩት። በነገራችን ላይ ልጆቹ እንደው እየተጫወቱ ነው። እግዚአብሔር ደስ የሚለው ነገር እንደው ጆሮ ሰጠው እንኳን እያዳመጡት አይደለም፣ እየተሽከረከሩ እየተጫወቱ ነው ህፃናቶቹ ካያችኋቸው። ምክንያቱም ይሄንን ቢያዳምጡ ምንድነው ሊማሩ የሚችሉት? ምንድነው ሊማሩ የሚችሉት? በክርስቶስ በቃ እኛ መጽሐፋችሁን መጽሐፋችሁ ባሮኪ ይመስለኛል ማሚታይ እኚህ ሼክ በግልጽ ምናልባት ስላወሩት ይሆናል እንጂ ያው አስተምሮቻቸውን ነው ቁጭ አድርገው የነገሯቸው። የሚያስተምራቸውን የተጻፈውን ይመስለኛልና
አንዳንድ ወጣቶች ያው አዲስ አልሆነባቸውም እና ይሄ በፊት ባዮሎጂ ስንማር የሆነ ክፍል ላይ ደረስን እና በጣም ይቅርታውን ለምናገረው ቃል እንግዲህ ያው ፒነስ ላይ ነገሮች ውስጥ በቃ ባዮሎጂ እንትን ደረስንና ተዚያ ሁላችን ተፋፈርንና ሲያስተምሩን ዴክስ ስር ገባን ማለት ነው። ጌታን ይረን ዴክስ ስር ገባንና ተነሱና ምናምን ነገር አለን መምህራችንና ጮበል ይባላል እና ጮክ ትንሽ አማርኛው ሁለተኛ ቋንቋው ስለሆነ ጮክ በል ለማ ተነሳ ምናምን አለን ማለት ነው። ቆጣን ዴክስ ስር ገብተን ተሸፋቀነ ማለት ነው። አፍረን እኛ ምንድነው አሁን ይሄ ምን ብለሽ ነው አስበሽዋል? ይሄ ክፍል ስንማር ላናፈር ነበርና ይሄ በሃይማኖት ደረጃ ደግሞ ቁጭ አድርጎ እንደዚህ የሚያስተምር ስለሆነ ያው ያስተማሯቸውን ነገር ነው ያብራሩትና በጣም ነው የሚገርመው። መስጊድ ውስጥ በዚህ ደረጃ ማብራራት ደግሞ ይሄ ደስ የሚል ሞራል ነው። ቅዱስ ጴጥሮስ ይላል አንደኛ ጴጥሮስ 16 እናንተ ካፊሮች ግን ማለት ነው ምንም በጎ ነገር ኦፕቲሚስቲክ አይደላችሁ። በአንደኛ ጴጥሮስ ምዕራፍ 1:16 ላይ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ይሰማል ቀጥይ ማማ ያለሽ ለማንኛውም ባሮክ አሁን ለተናገርከው ግን መስጊድ ውስጥ ባዮሎጂ ክላስ ኖሮ ቢሆንስ በምን ታውቃለህ? እሱ ሳይሆን ጋይስ እንድታስቡት የምፈልገው ነው ፖይንት። እኛም በቤተ ክርስቲያናችን ስርዓት አለ። ላይክ አሁን ስርዓት አምልኮአችንን መቅደስ ውስጥ ከፈጸምን በኋላ አሁን ምሕረት ላይ እንደዚህ እንትናች ወሬዎች ሁሉ አናወራማ። ቤተ መቅደስ ውስጥ ግቢ ውስጥ ነው የምናወራው። ኢቭን ለዛ እንኳን ቴክ ኬር እናደርጋለን። ይህንን ቤተ መቅደስ ውስጥ ብናወራ አስባችሁታል? ባዮሎጂ ክላስ ቢኖራቸው እስኪ እናንተ በምን ታውቃላችሁ? ይሄ በጣም እንትን ነውና በጣም ዊርድ ነው። ጌታን በነገራችን ላይ ያው እንጃ ይሄ ጌታን ለማውራት ራሱ ይከብዳል። ምን የሚከብደው የሚያብራሩበት መንገድ፣ እየተናገሩ ያሉበት ቦታ፣ እየሰሙ ያሉ ሰዎችም ጭምር ስታገናኝ በራሱ የሚከብድ ነው። እነዚህ ሶስቱ ስታገናኛቸው ማለት ነው። እና እያብራሩ ደግሞ ያሉት ደግሞ እንግዲህ ይመስለኛል በእነርሱ የሃይማኖት መጋቢ ነው የሚባል ታረም። ያው እንግዲህ አሁን የኛ ካህናት ምን ይባላሉ? መንጋውን የሚጠብቁ እረኞች እስከሆኑ ድረስ መንጋውን ወደ በጎ መንገድ የሚመሩ ናቸው። መንገዱ የሚመሩት ደግሞ ወዴት ነው? ክርስቶስ እንግዲህ በፍጻሜ የሚመጣል በመጨረሻውም ዘመኑን ፍጻሜ ሲመጣ በቀኝ እንድንቆም የሚያደርገን መንገድ ያሳዩናል፣ ይመሩናል። በተሰጣቸውም ስልጣን ደግሞ ከጌታ ጋር ንስሐችንን እየተቀበሉን ከጌታ ጋር ደግሞ ምንም ይሁን አየንተ እግዚአብሔርኖች ብለን አባቶችን እንላቸዋለን። ለእነርሱም እንደነዚህ ከሆኑ እነሱ ደግሞ እያስተማሯቸው አሁን ያሉት ደግሞ ምንድነው? ትንሽ ይዘገንናል። ሀሳቡ ላይ ያስጠፋው እግዚአብሔርን ሀሳቡ በራሱና ማንስ ነበር ያላችሁ? ያቺ አህያዋ ማን ነው? እንትኑ ቡራቅ ማነች? ቡራቅ ምንድነች? አዲስ የምትመጣው ጀት ነች? አይደለችም። በሰባተኛው ክፍለ ዘመን የነበረች ዶንኪ ኤርላይንስ ወይም ደግሞ ዶንኪ ኤክስፕሬስ ነበረች። ከአህያ የምትበልጥ ከበቅሎ የምትንስ ነጭ። ምን ኦኬ፣ እቺ ነች ቡራቅ። ያ ፊቷ ምናምን ተወውና ቡራቅ እቺ ነች። ቪዲዮ ነው ቤትሻ ብታሳይ ቤቲ። የቅድሙ የማማይ ነበር ግን አኪዩሬት ማማይ መክፈት ከቻልሽ ጥቃም ቡራቅን ለማናቃት ሰው ብናቃትስ ማሚታ እንዳሰብ እንዴት ነው? አይ ይሄ ስክሪንሾት አድርጌው ነው እንትን ላይ ምንድነው ዩቲዩብ ላይ ቡራቅ ብላችሁ ተጽፎ ሰው ይመጣል የሀገር ማለት ነው። እነዚህ እንደው እስቲ ዛይላችሁም
የኢትዮጵያ ሙስሊሞች ቤት እኮ አይጠፋም ነበረ እና አሁን ግን ጠፍቷል። በየቤታቸው ብዙም አይገኝም እና ብቻ አጠፋም ነበር። ትዝ ካላችሁ አይቼው ማቅ መሰለኝ አይገርም? ኧረ ድሮ እንደዚህ ሞልቷል። በቃ ሙስሊም ቤት በገባ ቁጥር ይሄ ስዕል ነበረ። አሁን ግን ጠፍታለች። ምስኪን ነበር። ምንጣፍ አለ፣ እንደዚህ አይነት ምንጣፍ ነበሩ ካስታወሳችሁ፣ ግድግዳ ላይ የሚሰቅል ነበረ። ምንጣፍ ላይ፣ ሰንደል ላይ፣ ቤታቸው ላይ በፖስተር በብዙ አይነት ቦታ ነበር። ግን ነብዩ መሐመድ በዚች እንግዲህ ሄደዋል ብለው ያምናሉ። ታውቃላችሁ፣ በዚች መሄዱ ብቻ ሳይሆን በጣም አስቂኝ ፖይንቱ መሐመድ ደግሞ እያነበሩ ነው ነበረ ሲራቱ ረሱሉላህ የመሐመድ የህይወት ታሪክ ላይ ሲራው ላይ ደግሞ ምን ተብሎ ተዘግቧል? አይሻ እቤት ነበረ፣ የዛ ቀን ተኝቶ ነበር፣ በህልሙ ነው ሄደው ወይስ በድኑ እዚህ ነበር። መሐመድ ሲናገር ደግሞ መሄዴን አላህ ብቻ ነው የሚያውቀው፣ ወስዶኛል፣ በልቤ ወስዶኛል፣ ማንም አላየውም። ሜቢ ምስክር ልትሆን የምትችለው ማማ የቀደስ ነገር ነበር። እቺ ቡራቅ ነች፣ ቡራቋ ብቻ ነች ያየችው እና ሌላ ማንም ሰው አላየውም። እሱም መሐመድም ማንም እንዳላየው ይናገራል። ጆክ ነው እንግዲህ እኔ ማለት ይችላል ይህንን ነገር። እቺን ደግሞ እቺን የምትመሳሰል ደግሞ በግሪክ ጊዜ ጣዖት ሴጋተስ ነው ሴጋሰስ ነው የምትባለው። ሴጋሰስ ያጠፍቶ እሱ እኮ ታዲያ ፈረስ ነው እኮ እንዴ! ክንፍ ያለው ፈረስ ለፐርሴስ ከዙስ የተሰጠው ነው። ኧረ እሷ ጭራሽ አይገናኙም። በእናትህ እቺ እኮ ቡራቅ እኮ እስከ 7ኛው ሰማይ ድረስ ነው የምትነጠቀው። ፐርሴስ ግን ወደ ኦኬ ለካ ወደ ማውንት ኦሎምፐስ ወስዷት ነበረ። ይኸው ቆይ ያሳየ። ግን ፔጋሰስ ፈረስ ነው ዲር። እቺ እኮ ከበቅሎ ታንሳለች፣ ከአህያ ትበልጣለች። ይሄ ነው እንደ ያሳይቻው። አይዲያው ግን ሪሌቲቭ ነው ለማለት ነው። ያ አይዲያው ይሄ ነው። ልክ ነው። ግን አብዛኛው እንደዛ አይነት ከሙስሊም ቤት ይህን ፈረስ አይገኝም ነበር። እኔ ቅድም የመጀመሪያ ያሳያችሁ እሱ ነው አብዛኛው ቤት ሙስሊም ቤት የሚገኘው። እንዲሁም ደግሞ ዩቲዩባቸው የሰሩበት በዛኛው ነው እና ይመቻቸው። ባሩክ አለ። እቺ ናት ቡራቁ አለው። ቪዲዮ ነው ማሚታይ። ምን ነው አነዳዳኛው ቡራቅ እቺ ናት። አካሄዷም ላይ ፈልጌው ነበረ። አይ ለምንድን ነው ወደ ሴት መለስ ያለች ቡራቅ? አልገባንም። ማሜ ስለሆነ ነው። አልገባንም። እኔ አሁን አልገባኝም። ሴት ትመስላለች እቺ ነገር። ፈረስን አዳቅሎ የምትበር ፈረስ ሰርቶ ነበር። እሱን ታሪክ ይመስለኛል የወሰደው ማሚ። ወደ ገነት ተነጥቆ ነበር ንጉስ ዘሩባቤል የሚባል የእስራኤል ንጉስ እና እሱ ነበር የሰራው እንደዚህ አዳቅሎ ማለት ነው። እና ገነት ሄዳ እንደነበረ በታሪክ አለ ንጉስ ዘሩባቤል ማለት ነው። እሱን ይመስለኛል ማሚ ግን የወሰደው እና ገነት ሄዳ ጸበለስ ላይ አስሯት እንደነበርና ብዙ ዓለማት እንዳየ ንጉስ ዘሩባቤል ይነገርለታል። የእሱን ታሪክ መሰለኝ መሐመድ የወሰደው። የምትበር ፈረስ የሰራው እንግዲህ ዘሩባቤል ነው፣ ከንስርና ከፈረስ አዳቅሎ ማለት ነው። እና ወደ ገነትና 20 ዓለማት አሉ ይባላል። 20 ዓለማት ላይ እንደሄደ ይነገራል። በመጨረሻው ዘመን እንደው እንደዚህ የሆኑ እንስሳት ጋር ሄዱ። አንድ ዓለም ላይ ግማሽ አካላቸው የፈረስ፣ ግማሽ አካላቸው የሰው፣ ግማሽ አካላቸው ደግሞ
የአንበሳ የሆኑ እንስሳት አይቶ እንደነበር ንጉሥ ዘሩባቤል ታሪክ ላይ ተጽፎ አይቻለሁ እኔ ራሱ ማለት ነው። እና እሱን መሰለኝ ወሰደው መሐመድ። እና እነዚህ ደግሞ ብረት ምናምን ይበላሉ። በጣም ነው የደነገጠው ንጉሥ ዘሩባቤል ሲያያቸው ማለት ነው። የኢትዮጵያ የብራና መጽሐፍት ላይ ተጽፎ ነው ያየሁትና ሰውንም ያገኙትን ነው የሚበሉትና በበር ነው የተዘጋባቸው፣ እግዚአብሔር ዘግቶባቸው ማለት ነው። እና ንጉሥ ዘሩባቤል በምንድን ነው ያመለጣቸው? ሙዚቃ ሲሰሙ እነዛ እንስሶት ኃይላቸው ማለት ጥንካሬያቸው ምናምን ይነጠቃሉ። እና ሙዚቃ ሲያሳያቸው መልአኩ ነግሮት ሙዚቃ ሲያሰማቸው ፈርተው ተገዙለት እና አልነኩትም ማለት ነው። በመጨረሻው ዘመን መተው የክርስቶስን አምልኮ የማይከተሉትን ተዋክተው ከምድር ላይ እንደሚያጠፋቸው ይናገራል ታሪኩ ላይ። እና እሱ ነበር ያያቸው እንደዚህ አይነት ፍጥረቶች ያሉበት ቦታ ሄዶ ነበር። የአንበሳ የፈረስና የሰው መልክ ያላቸው። በምድር ላይ ደግሞ የተነገሩ ምንድነው ቅድም እንዳላችሁት ግሪክ ውስጥ ነበሩ እና ተዋክተው እንዳጠፏቸው የጥፋቱም ውሃ እነሱን ለማጥፋት የመጣ እንደሆነ ይነገራል በታሪክ ማለት ነው። የግዕዝ ብራና ላይ ነው ያየሁትን። አይ ግን እነሱ ይኸውልሽ የግዕዝና የታሪክ መጽሐፍቶች የግዕዝ ሳይሆን የታሪክ መጽሐፍቶች ነው ያሉት ማለት በፎክቴል ደረጃ ላይ ያሉ ማለት ነው። አሁን ልክ በቃል የሚተላለፉ ታሪኮች አሉ አይደለ? እንደሱ አይነት ተመሳሳይ ታሪኮች ላይ ነው ያሉት እንጂ እነዚህ ጎግ ማንጎል ምናምን ኦራል ላይ እና እነዚህ ጎግ ማንጉግ ምናምን አይነት ታሪኮች እንዳለ በታሪክ ነው ያሉት። ልክ አሁን ለምሳሌ የጁሽ ምን አለ መሰላችሁ አትምጫለች እውነት መጣዋለች ያ መጣውላል ዊታርጊ እውነትሻ ይቅርታ እሺ። እና የጁሽ ታሪክ ላይ ታሪክ ጉንዳን ከሰሎሞን ጋር የተነጋገረው የሰሎሞን ታሪክ ላይ ኖረው ሳይሆን በአፈ ታሪክ ልክ እንደ ቤት ታይም ስቶሪ የጁሾች ላይ ነበሩና እነዚህ ጁሾች ያንን ነገር ይነጋገሩ ነበር። ልክ አሁን ለምሳሌ ስለ ታሪክ ልጆቻቸውን የነገርን እንደምናሳድገው ሁሉ ልክ እንደዛ በፎክቴል ደረጃ ነበረ። እሱን ወስዶ ነው አሁን ለምሳሌ ቁርአን ላይ ያስገባውና ልክ የንጉሥ ዘሩባቤልም የእንትንም ይሄ ብቻ ሳይሆን የግሪኩ ንጉሥ የአሌክሳንደር ደ ግሬት ራሱ እሱ የተለያዩ ኤክስፐሪመንቶችን በታሪኩ ይሰራ ነበረ እንስሳት ላይ ማለት ነው። እና ንስርንና እንትንም ምንድን ነበረ ስሙ አህያን ያዳቀለው ብቻ የሆኑ ተቀራራቢ አይነት ታሪኮች አሉ። ግን እነዚህን ፎክቴሎች ላይ ነው እንጂ የምናገኛቸው እንደዚህ ባይብል ላይ ምናምን እንዳይመስላችሁ ከታች ላላችሁ ሰዎች። እንትን መጽሐፍ ቅዳይ ከታች የሚሰሙ ክርስቲያን የሚመስልሽ ከታች የሚሰሙ ሙስሊሞች እነሱ ጋር ያለውን መሐመድ እንደሚናገሩት አይነት ነገር እንዳይነሳ በአፈ ታሪክ ደረጃ ነው ያለው። እውነትነቱ ውሸትነቱ እንግዲህ በታሪክና እንደዚህ አይነት ነገሮችን ለምሳሌ ልክ አሁን በተለይ እስከ ቁጥር ስለ ዓለማት ምናምን እስከ ቁጥር ቤት ይዘለቋል አይደለ? የጉባኤ ቤት እስከ መጽሐፍ ቤት አልፎ እስከ ቁጥር ቤት ይዘለቋል። አሁን የቁጥር ትምህርቶች የእነዚህ ሀቡሻህርን ምናምን ጨምሮ እንትንም ይማራሉ ስለ ስነ ከዋክብት ስለ ውሃ ምህዳር ምናምን እነሱ ልክ እንደ ዶክተር ሮዳስ ወጥቶ ማብራሪያ እንደሚሰጣቸው ማለት ነው። እና ከመጽሐፍ ቅዱስ ውጭ ምናምን አሁን ጥበብ የሚሰጠው እግዚአብሔር ነው። ያንን ጥበብ ደግሞ ለመልካም የሚጠቀማሉ፣ ለመጥፎ የሚጠቀማሉ። ያንን ልክ አሁን ለምሳሌ ሪከርድ ያለው ሆኖ በኢትዮጵያን ሂስትሪ ላይ ከነዚህ ከነገስተ ሳባ በፊት የነበሩ ነገስታቶች አሉና እነሱ ደግሞ በጥንታውያን የብራና መጽሐፍት የራሳቸውን እውቀት የነበራቸውን ለምሳሌ ስለ ስነ እጽዋት መድኃኒት እንዴት ሰሩ ነበረ፣ እንዴት በመርከብ ወደ ተለያዩ ቦታዎች ሄዱ ነበረ ምናምን የሚመስሉ አይነት ታሪኮች አሉ በእነዚህ አይነት መጽሐፍቶች ላይ የተዘጋቡ ማለት እና እነዚህ ዓለማዊ የነበራቸውን ዓለም ላይ የነበሩትን ከእግዚአብሔር ያገኙትን እውቀት አሁን በደሸት ጊዜ በጣም ትልቅ በሽታ ነበር፣ ወረርሽኝ ገብቶ ነበር እና ከዛ በኋላ እግዚአብሔር ለደሸት እጽዋቶችን መድኃኒት እንዲሰራ ከነገረው በኋላ እሱ የራሱን የሆነ መጽሐፍ ጽፎን አልፏል አይደለ? ስለዚህ እንደዚህ አይነት ታሪኮች አሉ። እነሱን ከዶግማቲክ ክርስቲያኒቲ ወይም ደግሞ ከዶግማ የክርስትና አስተምህሮቶች ለይተን ማየት ያስፈልጋል ለማለት ያክል ነው። ለምን
እንደዚህ በጣም ብዙ የሚነሱ የክርስትና እንትን ጋር ላይክ ይሄ ምንድን ነበር የክርስትና የዶግማ አስተምሮቶች ጋራ ጭራሽ የማይገናኙ ነገሮች ስላሉ አንዳንድ ነገር